እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? የኢትዮጵያ ሕዝብ በሙሉ በዓለም ላይ ያላችሁ እግዚአብሔር እችን ቀን እንድናይ ለፈቀደልን የተመሰገነ ይሁን እያልን ዛሬን ደግሞ ያላዩ ያልተፈቀደላቸውን ነፍስ ይማር እያልኩኝ ካልተፈቀደላቸው ውስጥ ራሳቸውን እያጠፉ ያሉ ራስን ማጥፋት ኃጢአት ነው በተባለበት እየተባልን በተማርንበት ክርስትና ሃይማኖት እጅግ በጣም ትከበርበታለች በተባለበት ሀገር ላይ ኢትዮጵያ ውስጥ ወይም ኢትዮጵያውያን በየትኛውም ሀገር ላይ ሲሄዱ ባህላቸው ተከትሏቸው የሚሄድ ነውና ግን ከባህላችን ከተማርነው ውጪ የሆኑ ራስ ማጥፋት የሚለው ነገር ሀገራችን ላይ እየበዛ ስለሆነ እሱም ደግሞ ለምንድነው ሰዎች ከመሬት ተነስተው ሰውን የሚገሉት ወይም የሚያጠፉት ምክንያት አላቸው ብዬ አስቤ አንዳንድ ነገር ልላችሁ ፈልጌ ነው። የእናንተን ያህል ባላውቅም የተረዳሁትን ያህል አስተላልፋለሁ። ስለ ሞቱት ነፍስ ይማር እያልኩ ሞታቸው ግን ውስጥ ጥያቄ ምልክት አለኝ። ሰው ልጅ በቀኑ ነው የሚያልፈው፣ ጥሪያቸው ነው። ግን የገደለውም ሰውዬ ሞቶባቸውም የሚያዝኑትም ሰዎች ሟቾቹ ጋር ምን አይነት ችግር አለ? ምን ነበር የሚፈልጉት የነበረው? ከምን ተነስተው ነው ራስ ማጥፋት ወይም እስከ መገደል ድረስ ያደረሳቸው ብዬ ሳስብ አንደኛው ግብጽ ላይ የተገደለችው ሙሽራዋ እንግዲህ ባለቤቷን ካናዳ እንደምትሄድ አልነገረችውም። ጉዳዩን እየጨረሰች ነው። አቅፋው ወድሻለሁ ብሎ ያልተጨረሰ ያልተሰለቻቸ ፍቅር ባሉበት ሰዓት ላይ ይሄ ሰው እንደ ድንገት ሊገላት የቻለው መሄዷን ከሌላ ሰው ሰምቶ እንዴት ተደብቃኝ ዋሽታኝ ትሄዳለች የሚል እልህና ብስጭት ሊሆን ይችላል ያስገደለው። ምክንያቱም የአንድ ሰው ሞት ከሱ ምን ያህል ንጽህና አለ ብለን ማለት አለብን። ሞት ከባድ ነገር ነው። ማንም ሰው መግደል የለበትም። ሰው እንረዳለሁ። ግን የዛ ሰው የመጨረሻ እዛ ላይ ያደረሰው ምንድነው? ምክንያቱም ይሄ ልጅ ካሁን በኋላ ተፈረደበትም አልተፈረደበትም የቁም ሞት እየሞተ ነው የሚኖረው። ምክንያቱም ወደ ኋላ ባሰበ ቁጥር ገዳይ ነህ እያለ ይነግረዋል። ስለዚህ እድሜ ልኩን ከቀሪ ዘመኑ ከሞተችዋ ይበልጥ እሱ ግን ቀን በቀን እየሞተ ነው የሚኖረውና ለሱም ማዝናለሁ። መነሻው ግን ምንድነው ሲባል የተገዳይዋ ራሷ ነች ብዬ ነው የማስበው። ምክንያቱም ትዳር ማለት ድብብቆሽ የሌለው ነው አይደል እንዴ? እንግዲህ ካናዳ ያለሽው ጉዳዩን የምታስጨርሽላት ባለቤቷ ካልፈለገ ካናዳ እንድትሄጂ አልፈልግም ካለ ጉዳዩ ለሌላ ሰው እንዲተላለፍ ወይም ደግሞ እሱን መክተት ማስገባት የሚቻል ከሆነ ደግሞ ባለቤትሽንም ጉዳይ አስገቢና አብሮ ይለቅላችሁ ብላችሁ ማናገር ሲኖርባችሁ ዛሬ እሷ ከሞተች በኋላ ቀርባችሁ እንዲነበረች እንዲያነበረች ምንም እያንዳንዳችሁ ሚስጥር እንይዛለን ብላችሁ የነበራችሁ ሰዎች መንገዱን ሳትመክሯት ቀርታችሁ ድንገት ባሏ ጆሮ ውስጥ ያገብቶ ሊሆን ይችላል። ወይም ደግሞ ገና ለገና ካናዳ ሊሄድ ነው በሚል ሰው ሁሉ ስለቆረበ ስለመለኮሰ ወይም ስለ ተክሊል ስለደፋ ጽድቅ ነው ማለት አይደለም። ጽድቅ አይደለም። እንደውም ኃጢአትና ፈተናችን እንደዚህ አይነት ቦታ ላይ ይበዛል። እንግዲህ ከወሰደችው ወይም ካለችበት ከቤተ ክርስቲያን ከእምነት አንጻር የተነሳ ውሸት አያስፈልግም። ባለቤቷን ዋሽታለች ስታገባ። እሷ ለመሄድ ልቧ ሌላ ጋ ነው። ግን ላግባሽ ብሎ ስላስገደዳት ምናምን የግዳጅ ትዳር የለም፣ የፍላጎት ትዳር ነው ያለው። እና ሰው ከሞተ በኋላ ከመዋሸት ይሄ ሊሆን ይችል ያስገደላት እሱስ ምን ነው ይሄን ያህል መታገስ አቃተው ለምን እንዲህ አልሆነም ብለን ማለት አለብን። እኔ ለገዳይም ለተገዳይም አዝናለሁ። ይበልጥ ግን ለተገዳዩ ሳይሆን ለገዳይ አዝናለሁ። ቆሞ ለሚሰቃየው ሰው፣ ቆሞ አይምሮ ለሚገርፈው፣ ቆሞ ጠዋት ለማታ አንተ ገዳይ ብሎ ለሚነግረው። የሞተማ ነፍሱ የዛን ቀን ተጠርታ ነበር በእግዚአብሔር ደጅ፣ በእግዚአብሔር በር ላይ ትፈለግ ነበረ። በዚህ መልኩ ትሄድ ስለነበረ ነው ለቆመው ሰው ዘነው። ሁለተኛው ደግሞ ሞት እንግዲህ እግር ኳስ ተጫዋቹን ነው። ተጫዋች ነበረ ትቷል። እሱ ደግሞ ገዳዩ አሁንም ደግሞ እናቱ ናት። ምክንያቱም ቤተሰቦች ራሳቸው ባመጡት በችግር ውስጥ ወልደውናል። እኔም የድሃ ልጅ ነኝ እና በጣም ብዙ ነገሮችን ነው ማለፍ ያለው። እናቴ አባታችን በማልግባ
ባልተገባባበት ጉዳይ ላይ ይቅርታ አድርጉልኝ ሳይግባቡ ቀርተው በንግግር ትንሽ ኃይለኛ ስለሆነች እናቴ ሰልችቶት በቃ ወጣ። እሱም ኑሮ አልተመቸውም፣ ሊረዳን አልቻለም። እና ግን እናታችን ጭንቅላት ውስጥ ይሄ እርኩስ አይረዳችሁ እንደዚህ ነው በሚል የኛ አይምሮ ራሱ ጭምር ህመም ላይ ነበረ። እና እናቶች አባቶችን ብትሆኑ ከወለዳችሁን በኋላ በስለን ትልቅ እስከምንሆን ድረስ ስንወጣና ስንገባ የጎደላችሁን ነገር አትንገሩን። እያዘናችሁ እኛን ያመናል። ልጅ እናቱ ስታለቅስ ሲያይ አይኑ አይደለም ያለቅሰው፣ ደረቱ ውስጣችን ይደማል። ደም ያለቅሳል ወደ ውስጥ ሰውነት። ስለዚህ ይሄ ልጅ የእናቱ ለቅሶ የወንድሙ ለቅሶ ምኑ ተራበን ተቸገርን አንድ ቀን ያልፋል እንዲህ ይሆናል ምን ላርጋችሁ ታዲያ እያላችሁ የሀዘን ለቅሶ በግድ ኬት ያምጣው ያለች ልጅ መጣ ሰላሙ ለመጣ አይዞች ቀን ታልፋለች ማለት ሲኖርባችሁ ልጆቻችሁ ተንቀሳቅሰው ዞረው ደክመው ሲመጡ ማረፊያ ነው ቤት፣ ብዙ ነገር መደበቂያ መክተቻ ነው እንጂ መጠዝጠዣ አይደለም። እየጠዘጠዛችሁ ማድረግ ስለማይችል ወጥቶ ራሱን ሰቀለ። ከእንደገና ደግሞ ሁለተኛው ዩጩፋ ጋር ሶስተኛው ማለት የዩጩፋ ጋር ደግሞ የተፈታው ልጅ ደግሞ በእግዚአብሔር ድኗል፣ ጮኋል፣ ትክክለኛ አምኗል። ዛሬ ላይ እሱ ከሞተ በኋላ ወጣችሁ ለምን አልተደረገልንም? በቃ እኮ ትልቁን ነገር እኮ አድርጎላችኋል፣ ከፈጣሪ አገናኝቷችኋል፣ ልታመሰግኑ ይገባል። ቀሪውን ገንዘብ ለምን አልሰጠንም ተብሎ ገዳይ እሱ ነው ሊባል አይገባም። ምክንያቱም ረጅም ዓመት ከሰይጣን ጋር የኖሩ ሰዎች ሰይጣን አንድ ቀን ተለይቶ ቢለይ ጠብቀው ካልያዙት ጠብቆ ይገላል። ስለዚህ አሁንም ዩጩፋ ሳይሆን ከዩጩፋ ስር ዞር በማለታችሁ ከዩጩፋ ገንዘብ በመፈለጋችሁ እግዚአብሔርን ሳይሆን ገንዘብ ወንድምህም ያልሞትከው ማለት ነው። ናሁም ወንድም የናሁምን ቦታ ይመኝ ነበር። አቤልና ቃየል ልትሆኑ ነበርኩ። እግዚአብሔር ነው እንጂ ያወጣችሁ፣ ራሱን እግዚአብሔር ወሰደው እንጂ ሊገልህ ይችልም ነበር ወንድምህ እውነታው። ምክንያቱም ይቀና ነበር፣ መንፈሱ ይረበሽ ነበር። እንዳንተ አልሆንኩም ያንተን ቦታ አላገኘሁም እያለ እየቀና ነበር። ስለዚህ አንተም ገዳይ አይደለህም፣ ዩጩፋም ገዳይ አይደለም። እናትም ደግሞ ይሄን ለመናገር ራሱ መውጣት አልነበረብሽም። እውነታው መውጣት የነበረብሽ ልጆችሽ እንደዚህ አይነት ሆኖ ጎዳና ላይ በነበሩበት ጊዜ እባካችሁን ሐኪሞች፣ ዶክተሮች ልጆቼን አድኑልኝ፣ ትክክለኛው መንገድ ላይ አምጡልኝ፣ ልጆቼ እንደዚህ የሆኑብኝ ነው ብለሽ አላልሽም። ዛሬ ወጥተው ከሰይጣን ተላቀው በእግዚአብሔር ጥሪ ወደሱ አስጠግቶት እግዚአብሔር ነፍሱን የሚወሰድበት ቀን ነው ያን ቀን። ግንስ ቅድመ እግዚአብሔር አጽድቶት ነው ወደሱ እንዲገባለት ያደረገው። ስለዚህ ይሁን ልጄ በቃ የተጠራበት ቀን ነው በምክንያት አድርጎ ወሰደው ብለሽ ማለት ሲገባሽ አንቺ ያልመከርሽው፣ አንቺ ያልገሰሽውን፣ አንቺ ያላስጣልሽውን ከሰይጣን ጋር ሲኖር በርትተሽ ጠንክረሽ ሕክምና ድረስ ያልወሰድሽውን ዛሬ ልጅሽ ሲሞት ቀርበሽ ልጄን ካንዱ አዳልቶ ነበር ለሱ አልተደረገለትም ነበረ፣ ለምን ሰይጣኑን አላቀቀበት፣ ለምን ከሱ ጋር አልነበረም እያልሽ የምትጠይቂ ነው የሚመስለው። ስለዚህ ይሄ ስህተት ነው። የትኛውም ሚዲያ ላይ የምትወጡ የትኛውም ልጆቻችሁ የሞቱባችሁ ሰዎች እባካችሁን ይሄ ጥፋታችሁን ሰዎቹ ተቸግረው እንደሞቱ አድርጋችሁ አታቅርቡ። ነውርም ስለሆነ ነውር ነው። የትኛውም እናትም ይሁን አባት፣ እህትም ትሁን ወንድም፣ እናት አባት አመጣችሁ እስከ ተወለደ ድረስ እናት ልጅሽን እንዴትም ይሁን ቆሎም ሸጥሽ አሻሩን ፈጭሽ ምንም አልሽ ማሳደግ አለብሽ። ከቀረብሽ በኋላ ሚዲያ ላይ ስለተቸገረ ነው የሞተው አይባልም። ሞቷል እሱ አንዴ፣ ይቅር ይበለን። ስለዚህ እባካችሁን ወላጆች ልጆቻችሁን ባሉት ነገር እንዲደሰቱ፣ በቆሙበት በራሳቸው ጫማ ልክ እንዲያስቡ፣ እንዲረጋጉ አድርጉ። አትጋልቧቸው። ችግርን እንደ ብሰውት እያረጋችሁ አትንገሯቸው። ማጣትን ወይኔ ድሌ ወይኔ ምን እያላችሁ አትበሏቸው። ምክንያቱም የአሁኑ ትውልድ ጭንቅላቱ አቅም የለውም። ለምን? በቴክኖሎጂ ምክንያት የብዙን ሀገር ነዋይ በማየት የብዙን ሀገር ለውጦች በማየት የተነሳ ራሱ የቆመበትን መጥላት፣ ሀገሩን መጥላት፣ ጎረቤቱን መጥላት ብሶተኛ ሆኗል።
ገንዘብ አምላኪ ሆነናል። ገንዘብ የምንፈልግ ብቻ ሆነናል። ስለዚህ ገንዘብ በማጣት ምክንያት ራስን ማጥፋት እርምጃ እየተወሰደ ነውና እባካችሁን ወላጆች ለልጆቻችሁ እዘኑ፣ መልካም ነገር ምከሩ፣ በራስ መተማመን እንዲኖራቸው ንገሩ። የማንንም ቢያዩት ያ የዛ ሰው ነው። ያ ሰው መነሻውን ማንም ሰው አያውቀውም እንዴት ሆኖ እንደተነሳ። ዛሬ በ20 ዓመቱ ሲሞት ከ20 ዓመት እነዛ ሰዎች በ40 ዓመታቸው ከሆነ 40 ዓመቱ ላይ ሲደርስ ያንን ማግኘት እንደሚችል መምከር፣ ሰው በራሱ ብቻ መደሰት እንዳለበት ባለው ነገር ከጤና ከእድሜ ጋር እግዚአብሔርን ባርክልን የምንፈልገው ላይ አድርሰን ብሎ እንዲጸልዩ መንገር አለባችሁ። ከሞቱ በኋላ ወጥታችሁ የማይሆን ነገር አታውሩበት አንደበታችሁ። ኃጢአትም አትግቡ፣ ኃጢአተኛም አትሆኑ። ኢየሱስ ክርስቶስ ተናግሯል። ምን ብሏል? ቀራጭ ሰውዬና ምንድነው እሱም ሁለት የሆኑ ሄደው የጸለዩ፣ ቀራጩ ከልቡ ማረኝ ያለ ማድረጉን አመነ። አጥፍቻለሁ ማረኝ እያለ አለቀሰ። ያኛው ግን እንደ ከሌም ስላላደረከኝ፣ አብሶ ደግሞ እንደዚህ እንደ ቀራጩ ስላላደረከኝ አመሰግናለሁ ፈጣሪ ሆይ ብሎ ጸለየ። ስለዚህ እግዚአብሔር እዛ ጋር ምክንያት እንደማይፈልግ መረዳት አለባችሁ። አይፈልግም ያንን ነገር። የትኛው ኃጢአተኛ ያስቅስቅ ብሎ ማረኝ ያለው ተምሮ ገባ። ለምን? አምኗል ጥፋተኛ መሆኑን። ያኛው ግን ብዙ ሰዎችን እኔ ንጹህ ነኝ እያለ እንደገለጸ ነው የሚቆጠረው። ስለዚህ እባካችሁን ማናችንም ንጹህ አይደለንም። ማንንም ላይ ምክንያት አትፍጠሩ። ለራሳችሁ ግን ጸልዩ። ነፍሲ ማረን ብቻ በሉ። ትክክለኛው መንገድ እሱ ነውና አመሰግናለሁ ስላዳመጣችሁን። ለሞቱትም ነፍሲ ማር፣ ላለነው እድሜ ጤና ፍቅር ይስጠን። ቀሪ ዘመናችንን የተባረከ ያርግልን። ሰላም እደሩ፣ ሰላም ዋሉ፣ ሰላም አምሹ። አመሰግናለሁ።